እስከ ዛሬ ድረስ የሰው ልጅ አይምሮ የሚችለውን ያህል ወይም 100% ተጠቅሟል ተብሎ አይታሰብም። እና አልበርት አንስታይን እንኳን የአይምሮአቸውን ጥቂት ፐርሰንት ብቻ እንደተጠቀሙ ይነገራል። ስለዚህ አሁን ሁላችንም አይምሮአችንን አሁን ካለንበት በላይ ማሰብ እንድንችል፣ እንድናስታውስ እንዲሁም በአይምሮ የሚከናወኑ ስራዎችን እንደ ውሳኔ መስጠት፣ ችግሮችን መፍታት፣ ስሜትን መቆጣጠር የመሳሰሉ ድርጊቶችን አሁን ከምናደርግበት በተሻለ ማድረግ እንችላለን። ለዚህም ዋነኛው ሚስጥሩ የአይምሮን አሰራር አውቆና ተገንዝቦ አይምሮን የበለጠ መጠቀም መቻል ነው። ስለዚህ ዛሬ ከኔ ጋር አይምሮአችሁን በተሻለ ፍጥነት ለመጠቀም የሚረዳችሁን አሁን ካለበት ደረጃ በሁለት እጥፍ የምታሳድጉበትን መንገድ እናወራለን። በዚህ ዘመን አይምሮ በስልክ ጨረር እንዲሁም በተለያዩ ሱሶች በየዕለቱ ሳናውቅ በምናደርጋቸው ነገሮች እየተዳከመ ነው። በዚህም ምክንያት የመርሳት የመጨናነቅና የድብርት ስሜቶችን እናስተናግዳለን። ይህም አይምሮ እየደከመ እንደሆነ ትኩረት እንድትሰጡት የሚያሳያችሁ ምልክቶች ናቸው። ስለዚህ ዛሬ በምናነሳው 10 መንገዶች ግን ይህንን አይምሮአችሁን ማደስ እንዲሁም ፍጥነቱን በሁለት እጥፍ መጨመር ትችላላችሁ። መልካም ልብ ካላችሁ ላይክ እንዲሁም ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አይምሮአችሁን ለማደስ ከምትጠቀሙበት ዘዴዎች መካከል የመጀመሪያው ለራሳችሁ የምትነግሩትን ቃላት ለውጡ ነው። ይሄ የመጀመሪያው ደረጃ ነው። እስከዛሬ ብዙ ነገር ውስጥ ስታልፉ በብስጭትም ሆነ በጸጸት ለራሳችሁ ብዙ የማይገባ ቃላትን ተናግራችሁ ይሆናል። አልረባም፣ አልጠቅምም የመሳሰሉ። ታዲያ አንድ አሳዛኝ እውነት ልንገራችሁ። አይምሮ ከማንም አስበልጦ የሚሰማውና የሚያምነው አንድ አካል ቢኖር እርሱም እናንተን ነው። ስለዚህ አይምሮአችሁን በድጋሜ እንደ አዲስ መስራት ከፈለጋችሁ ለራሳችሁ ስለምትነግሩት ቃል ተጠንቀቁ። ለምሳሌ ብንመለከት እኔ ይህንን ማድረግ አልችልም ከማለት ይህንን ነገር እንዴት ማድረግ እንደምችል እማራለሁ ብትሉ አይምሮ ራሱን ለዛ ነገር ማዘጋጀት ይጀምራል፣ ይነቃቃል። አስተውሉ፣ ውሸት ተናገሩ አላልኩም። የማትችሉትን እችላለሁ ብትሉ ምንም አትፈጥሩም፣ ራስን ማታለል ነው። አሁን ግን እኛ የፈለግነው አይምሮ እንዲነቃቃና እንደ አዲስ ኃይሉን እንዲያድስ ነው። ስለዚህ ውሸት ሳይሆን ተስፋ ነው የምንነግረው። ስለዚህ ለራሳችሁ ተስፋ መስጠት ጀምሩ። ለአይምሮአችሁ የምትነግሩትን ቃላት ምረጡ። ይህ የመጀመሪያው ደረጃ ነው። ሁለተኛው ቪዥዋላይዜሽን ወይም በምናብ መሳል ነው። ይሄ ሁለተኛው ደረጃ ነው። በየቀኑ ለ5 ደቂቃ በአይምሮአችሁ የምትፈልጉትን ነገር መሳል ጀምሩ። ሳይንቲስቶች በጥናት እንዳረጋገጡት ያልተፈጠረን ነገር በአይምሮ መሳል የሚችል ብቸኛ ፍጥረት ሰው ነው ይላሉ። ታዲያ ይህ ልዩ ተፈጥሮ በመልካምም ሆነ በመጥፎ ኃይለኛ ለውጥን የሚያመጣ ነው። ታዲያ ይህንን ኃይል በየቀኑ አይምሮአችሁን ለማንቃትና ለማነሳሳት ተጠቀሙበት። ጥቅሙ አንደኛ እንደ መጀመሪያው ደረጃ ለአይምሮ ተስፋን መስጠት ሲሆን፣ ሁለተኛው ግን ሊሆን ወይም ሊፈጠር ላለው ስኬት በስሜት በትንሹ መቋደስ ነው። ያም ማለት ግባችሁን በአይምሮ በምትስሉበት ጊዜ ሲፈጸም ባሰባችሁት ጊዜ በውስጣችሁ የደስታ ስሜት ይፈጠራል። ያም አይምሮን ያነቃቃል፣ ለስራም ዝግጁ ያደርጋል። ስለዚህ ቢያንስ በቀን ውስጥ ለ5 ደቂቃ ያክል የምትፈልጉትን ነገር በአይምሮአችሁ ስላችሁ ተመልከቱት። ይህ ልምምድ የአይምሮን ሴሎች ከማነቃቃት አልፎ የምንፈልገውንም ነገር ወደኛ የምንስብበት ኃይል ነው። ኢማጂኔሽን ታላቅ ኃይል ነው፣ ግን ሁልጊዜም ከስራ ጋር ሲሆን ብቻ እንደሆነ ተገንዘቡ። ቁጭ ብሎ መመኘት ማለት አይደለም፣ ግን ደግሞ ያለ አግባብ የምንመለከተው ነገርም ሳይኖር መሮጥ ልክ አይደለም። ስለዚህ በምናብ ኃይላችሁ የምትፈልጉትን ነገር ሳሉ፣ በየዕለቱ ተመልከቱት፣ ለዛም ነገር ስሩ። ሶስተኛ ትንንሽ ልማዶችን ቀይሩ። ሁልጊዜም ቢሆን ህይወት የሚገነባው በልማድ ነው፣ ግን አይምሮም ቢሆን ይህንን ይጠቀማል። ግን አስተውሉ፣ ትልልቅ ልማድ አላልንም። ትልቅ ህንፃ የትንንሽ ብሎኬት ድርድር ነው። እኛ ትንንሽ ነገሮችን እናም ትንንሽ ነገሮች እውነተኛ ለውጥን ያጎናጽፋሉ። እነዚህ ትንንሽ ልማዶች አይምሮ ነገሮችን በለመደበት መልኩ እንዳይመለከት የሚያደርግ ነው። ለምሳሌ ከጥቂትና ትንንሽ ልማዶች መካከል ከእንቅልፋችሁ እንደተነሳችሁ ምንም አይነት ስክሪን፣ የስልክም ሆነ የኮምፒውተር ጨረሮችን
አለመመልከት ወይም ደግሞ ስልክን አለመጠቀም ነው። ይህ እንደዚህ አይነት ጥቃቅን ለውጦች እንደ አዲስ የምትገነቧቸው ልማዶች ናቸው። ስለ ልማድ ስናወራ ቅድም እንዳልነው የሰው ልጅ ህይወትን ከሚወስኑ ነገሮች ዋነኛው ነው። እኛ አሁን የሆነውን የዛሬ 5 እና 6 ዓመት የነበርንበትን የልማድ ውጤት እንደሆነ ተገንዘቡ። የልማድ ኃይል የሰው ልጅ ህይወትን ይቆጣጠራል። ለዛም ነው ተመሳሳይ ነገር የተለያየ ውጤት የለውም የሚባለው። ስለዚህ ህይወታችሁን መቀየር ከፈለጋችሁ መጀመሪያ ላይ ልትቀይሩት የሚገባው ዋነኛው ጉዳይ ቢኖር ልማዳችሁን ነው። ስለዚህ አእምሮም እንደ አዲስ እንዲነቃቃ በትክክል ማሰብ እንዲጀምር ከለመደው ዙር አውጡት። ያ ማለት በየዕለቱ አንድ ጥቂት ልማድን ስጡት፣ ለአእምሮ የሚሆን ጨዋታ ማለት ነው። ሌላም ቀላል ልማዶችን ቀይሩ። ጥቂት ልማድ የማሰብ አቅማችሁን በከፍተኛ መጠን በማሳደግ ለአእምሮ እንደ አዲስ መታደስ ያገለግላል። 4ኛ የምታመሰግኑበትን ነገር ጻፉ። ምድር አንዳንድ ምስጢራዊ ህጎች አሏት። ከነርሱም መካከል አንዱ ላለው ይጨመርለታል የሚለው ነው። ታዲያ ያ ማለት ሌላ ለማግኘት አለኝ ማለት ይጠበቅብናል ማለት ነው። ታዲያ አለኝ ለማለት ደግሞ ያለንን መቁጠር ይጠበቅብናል ማለት ነው። አለማየሁ ገላጋይ አንድ ጊዜ እንዲህ ሲል ሰምቼ ነበረ። በሀብታምና በድሃ መካከል ያለው ልዩነት በቃኝ ማለትና በቃኝ ያለማለት ጉዳይ ነው ሲል ተናግሯል። እኔ ደግሞ ዛሬ እንዲህ ልበል፣ በሚያመሰግንና በሚያማርሩ ሰዎች መካከል ያለው ልዩነት የሚያመሰግኑ ሰዎች ያላቸውን የሚቆጥሩ፣ የሚያማርሩ ደግሞ የሌላቸውን የሚቆጥሩ ናቸው። ታዲያ ይሄ ሁሉ ያልኩት ምስጋና በሕይወታችን ላይ ታላቅ ለውጥን የሚያመጣ ነገር እንደሆነ ለማስገንዘብ ነው። ስለዚህ በ4ኛ ደረጃ አመስግኑ። ያላችሁን ነገር ቁጠሩ። ለእያንዳንዱ ነገር አመስግኑ። ይህንንም በወረቀት ላይ ጻፉት። ለሰላሙ ጊዜ ሳይሆን አንዳንዴ ብዙ ነገር ሲገጥማችሁ፣ ፈተና ውስጥ ስትገቡም አንስቶ ለማንበብ፣ ለመረጋጋት፣ አንዳንዴም በስሜት ተሸፍነን ማገናዘብም ሆነ ማስተዋል ሲያቅተን፣ ሕይወት ሲመረን ወደ ማስተዋል ወደ ማገናዘብ ለመመለስ ይረዳችኋል። ስለዚህ ይህንን ተለማመዱ። ከአእምሮ አንጻር ደግሞ አእምሮ በየዕለቱ ባመሰገናችሁ ቁጥር በውስጡ ፖዚቲቭ ኢነርጂ መመረት ይጀምራል። ከዚያም በመልካም አስተሳሰብ ትሞላላችሁ። አእምሮም ሴሎቹም መለምለም ይጀምራሉ፣ መነቃቃት ይጀምራሉ። ይህንን በተከታታይ ስታደርጉ የማይታመን ለውጥን ታገኙበታላችሁ። 5ኛ ዶፓሚን ዲቶክስ ነው። ይሄ ደረጃ በአማርኛ ስህተትና ፈጣን የሆነን ደስታን የሚሰጡንን ነገሮች እያስወገዱ መምጣት ማለት ነው። ይሄ ግልጽ ነው። ከሱስና ከተለያዩ ነገሮች የምናገኘው ፈጣን አቋራጭ ደስታ ትክክለኛና ተፈጥሯዊ ያልሆነ ነው። ታዲያ እነዚህ ነገሮች ከጭንቅላት ዶፓሚን እንዲለቀቅ የሚያደርጉ አቋራጮች ናቸው። ዶፓሚን ማለት የደስታ ሆርሞን ነው። በተፈጥሯዊ መንገድ በመጠኑ የሚለቀቅ ሲሆን፣ ልክ ባልሆነ መንገድ ግን ከመጠን በላይ ይለቀቅና ቀጥሎ ያሉትን ሰዓታትና ጊዜያት እኛን በድብርት ውስጥ እንድንገባ የሚያደርግ ነው። ምክንያቱም ብዙ ዶፓሚን ስለተጠቀመ። አስተውሉ። ቲክቶክ ተጠቅማችሁ ብዙ ሰዓት ካለፈ በኋላ አይሰለቻችሁም? በቀልድ መሳቅ አታቆሙም? ደስታ እያጣችሁ አትሄዱም? ያ ማለት ነው በፖርን፣ በሶሻል ሚዲያ፣ በፊልምና በሙዚቃ፣ በድረግ በመሳሰሉት የሚመጡት ደስታዎች ፈጣንና ከፍተኛ ናቸው። በዚህም ምክንያት ቀጥሎ ባሉት ሰዓታት ከስሜት ያወርዱናል። ታዲያ ዶፓሚን ዲቶክስ ማለት እነዚህን ነገሮች አንድ በአንድ ማስወገድ፣ አንዳንዴም መጾም እንደማለት ነው። ለዛሬ ያለ ሶሻል ሚዲያ፣ ለዛሬ ያለ ሙዚቃ፣ ለዛሬ ያለ ጃንክ ፉድ እያሉ መዋል ማለት ነው። ቀስ በቀስ እነዚህ አቋራጭ የደስታ መንገዶችን አስወግዱ፣ በሌላ መተካት ጀምሩ። መጽሐፍ ማንበብ፣ ስፖርት መስራት በመሳሰሉት። ይሄ አእምሮን ጨምሮ ለሰውነት የተመጣጠነ የዶፓሚን ሆርሞን እንዲኖረን ያደርጋል። ስለዚህ ከመጠን ባለፈ ድንገት የሚሰማን ደስታ የለም፣ እንዲሁም የሚወረን ድብርት የለም። በጥሩ ሙድ ቀኑን ማሳለፍ ያስችለናል፣ ምክንያቱም ተፈጥሯዊና ትክክለኛ መንገድ ስለሆነ። ስለዚህ ቀስ በቀስ አቋራጭ የደስታ መንገዶችን ማስወገድ ጀምሩ። በቀጥታ ለአእምሮ መታደስና ለአእምሮአችሁ ፍጥነት መጨመር አስፈላጊ ስለሆነ። 6ኛ ፕራክቲስ ሜዲቴሽን ኦር ማይንድፉልነስ ወይም ተመስጦን ተለማመዱ። ይሄ አእምሮን ነፃ የማድረግ አሁን ላይ ብቻ የመገኘት ጥበብ ነው። ይህ ልምምድ ካለባችሁ ሐሳብና ጭንቀት ተላቆ አሁን ላይ ያለውን ሰውነታችሁን፣ ኢንቫይሮንመንትን የመሳሰሉ ነገሮችን
በስሜት ብቻ የመዋሃድ አእምሮን ከሐሳብ ነፃ የማድረግ መንገድ ነው። ይህንን ለአእምሮ ጥንካሬ በአግባቡ ለማሰብ ይጠቅማል። በዚህ ልምምድ ውስጥ ፍርሃት፣ ጭንቀት እየቀነሰ በራስ መተማመን፣ ህይወትን የመረዳት ክህሎታችሁ ደግሞ እየጨመረ ይመጣል። ታዲያ ይህንን ስትለማመዱ አቅራቢያችሁ በንጽህና የተሞላና ለዚህ የተመቸ ቢሆን ይመከራል። ከምንም ከሚረብሽ ነገር ወጥቶ የማሰላሰል ጥበብ እንደማለት ስለሆነ የትኩረት አቅማችሁንም ያሻሽላል። አንድ ነገር ላይ የመቆየት ጥበብም ይሰጣችኋል። ስለዚህ በቀን ውስጥ ቢያንስ ለ5 ደቂቃ ተመስጦን ተለማመዱ። ተመስጦ ስንል ግን ብዙ ሰዎች ዮጋን የመሳሰሉ ሃይማኖታዊ ስርዓቶችን ማሰባቸው የማይቀር ነው። ይህ ከዮጋና ከመንፈሳዊ ልምምዶች የተለየና ሌላ ቅርጽ ያለው ነው። እነዛ በትክክልም የመንፈስ ክፍላችሁን ከፍቶ ለባዕድ አምልኮ ወይም ደግሞ ለመጥፎ መንፈስ የሚጋብዛችሁ ልምምዶች ናቸው። የራሳቸው የሆነም ስርዓት አላቸው። እጅና እግርን ማጣመር እንዲሁም መንፈሳዊና አምልኮ ስርዓታዊ በሚመስል መልኩ የእጅ ምልክቶችን ማሳየት እንዲሁም ቅርጽን በትክክል የማድረግ የመሳሰሉ የራሱ የሆነ የአምልኮተ ስርዓት ያለው ነው። እኛ ግን አሁን እያልን ያለነው ተመስጦ ነው። ተመስጦ ማለት ወይም ማሰላሰል ማለት በቅዱሱ መጽሐፍ ላይም ቃሌን አሰላስል ስለኔ አስብ እያለ በሚናገርበት መልኩ እንደማለት ነው። ያም ማለት አንድን ሐሳብ በተረጋጋ መንፈስ የማሰላሰል ወይም የማሰብ ሂደት ነው። እኛ የሆነ አቀማመጥ ወይም ደግሞ የሆነ ስርዓትን ተከተሉ አላልንም። ቁጭ ብላችሁም ተኝታችሁም እየሄዳችሁም ምንም እያደረጋችሁ ሊሆን ይችላል። ግን ተመስጦን ተለማመዱ። አሁን ላይ ተገኙ። አሁን ላይ ያለውን ነገር ደግሞ አስተውሉ። ያ ተመስጦ ይባላል። አጠገባችሁ እየተከናወነ ያለውን ነገር በንቃት መከታተልና ማስተዋል ማለት ነው። ስለዚህ ያን የመሳሰሉ ተመስጦ ፕራክቲሶችን ብታደርጉ አእምሮአችሁ ጥሩ የሆነ ለውጥን ያመጣል ማለት። 7ኛ ስፖርታዊ እንቅስቃሴ ነው። አእምሮ ከሰውነት ሰውነትም ከአእምሮ ጋር ከፍተኛ የሆነ ቁርኝነት ያላቸው ነገሮች ናቸው። የሰውነት እንቅስቃሴ አእምሮን ከማዳከም ይልቅ በይበልጥ እንዲነቃቃ እንዲያስብ የማድረግ አቅሙ ከፍተኛ ነው። ስለዚህ ሰውነታችሁን አንቀሳቅሱ። የግዴታ ብረት መግፋት እያልን ግን አይደለም። ወክ ማድረግ የመሳሰሉ ቀላላን ነገሮችም ሊሆኑ ይችላሉ። ይህንን ስታረጉ ግን አንደኛ ስሜታችሁን ታሻሽላላችሁ፣ ሁለተኛ የማስታወስ አቅማችሁን ታሻሽላላችሁ። ስለዚህ የሰውነት እንቅስቃሴ አድርጉ። ይህ ለአእምሮ መታደስ ወሳኝ ነጥብ ነው። ያው ይህንን ነጥብ ታውቁታላችሁ ብለን ብዙም ሳናብራራ እናልፈዋለን። 8ኛ አዲስ ችሎታን ተማሩ። ይሄ አእምሮን የመፈታተን ጥበብ ነው። የኛ አእምሮ ልክ እንደሚለጠጥ ፕላስቲክ ነው። በታገልነው ቁጥር ነው እየሰፋና እየተለጠጠ የሚሄደው። ስለዚህ ራሳችሁን ፈትኑ። የተለያየ የሚከብዳችሁን ነገር ተማሩ። በዚህ ጊዜ አእምሮ እየሰለጠነ ይሄዳል። በዘርፍ ውስጥ ከፍተኛ የማሰብ ብቃት አላቸው የሚባሉት ሰዎች ሰላዮች ናቸው። ሰላዮች ከፍተኛ የሆነ የአእምሮ ጥንካሬ እንዳላቸው ይነገርላቸዋል። ያም ምን እንደሆነ ቢነገር የተለያዩ ችሎታዎችን ስለሚለማመዱ ነው። በትንሹ 3 ቋንቋ በላይ፣ ከዛ በችሎታ ደግሞ የመኪና የሞተር፣ ከፍ ሲል የፕሌን ጀት የመሳሰሉትን የጦር መሳሪያ አጠቃቀምን፣ ራስን ማመሳሰል፣ የተለያየ ሀገር ባህልና ወግ፣ አለባበስ፣ አመጋገብ ብቻ በብዙ ዘርፍ ለስራቸው የሚጠቅማቸውን ብዙ ችሎታ ስለሚለማመዱ አእምሮአቸው ጠንካራ ነው። ስለዚህ እናንተም ለአእምሮ እንደ አዲስ መታደስና አዲስ የሆነ ፍጥነትን ከፈለጋችሁ አዳዲስ ነገሮችን መለማመድ ጀምሩ። ቋንቋ ሊሆን ይችላል፣ የእጅ ጥበብ፣ ብቻ ልምዶችን ተለማመዱ። አዲስ ችሎታንም ተማሩ። 9ኛ መልካም ነገሮችን አድምጡ። ይሄ በቀጥታ ለሰብኮንሺየስ ማይንዳችን ክፍል የምታደርጉት ተግባር ነው። ያም የሰው ልጅ ንቃትን በተመለከተ ድብቁ የአእምሮ ክፍል እስከ 7 ዓመታችን ድረስ ባለን ዕውቀት ላይ ተገድቦ ይጨርሳል። ከዚያም በንቁ የአእምሮ ክፍል እንጂ በድብቁ የአእምሮ ክፍል ውስጥ የሚንሸራሸረው ሐሳብ ጥቂት ይሆናል። ይህ ማለት አውቀንና ተገንዝበን በንቁ ሕሊናችን በምናደርገው ነገር ድብቁ አእምሮን ማሰራት ይከብደናል ማለት ነው። ነገር ግን ድብቁ የአእምሮ ክፍል ውስጥ የተበላሸው ዕውቀትን ለማስወገድ በአዲስ ዕውቀት ለመሙላት ጥቂት አማራጭ አለ። ከነርሱም መካከል አንደኛ በአንድ ሐሳብ ውስጥ ለብዙ ሰዓት መቆየት ነው። ይሄ ማለት ሐሳብን ቶሎ አለመቀያየር ነው። እነዚህ የሚረዱት በዋነኝነት አእምሮ በምንተኛበት ጊዜ ከአጭሩ ትውስታ ወደ ረጅሙ ትውስታ ነገሮችን ስለሚያስተላልፍ ነው። ያ ማለት ከኮንሺየስ ማይንድ ወደ ሰብ ኮንሺየስ ማይንድ እንደማለት ነው። ስለዚህ ይህ ድብቁ የአእምሮ ክፍል ክፍት የሚሆንበት ጊዜያት አሉ።
እነዚህም ልንተኛ ስንልና ተኝተን ስንነሳ ናቸው። በዋነኝነት ግን በተኛንበት ጊዜ ሙሉ ለሙሉ ክፍት ነው። እንደውም ሳይንስ ህልሞች ከድብቁ የአእምሮ ክፍል እንደሚወጡም ይናገራሉ። ነገር ግን እኛ በእንቅልፍ ሰዓት ምንም ማድረግ ስለማንችል በትክክል ለማግኘት የምንጠቀመው ልንተኛ ስንል ያለውን 30 ደቂቃና ከተኛን በኋላ ያለውን 30 ደቂቃ ነው። ይህም በዚህ ጊዜ ድብቁ አእምሮ በመጠኑም ቢሆን ተከፍቶ እናገኘዋለን። ስለዚህ ከመተኛታችን በፊት መልካም ነገሮችን እያዳመጥን ብንተኛ ለአእምሮ ለድብቁ ክፍል ዕውቀትን እንመግባለን። ምናልባትም በልጅነታችን የገባ የተሳሳተ ዕውቀትም በዕውቀት እንሽራለን። አስተውሉ፣ እውነተኛ የአእምሮ መታደስ ማለት ይህ ደረጃ ነው። ድብቁ የአእምሮ ክፍል ማለት የልማድ ኃይላችንን የሚቆጣጠረው እንደማለት። ስለ ልማድ ደግሞ ቅድም አውርተናል። ታዲያ ልማድ ማለት ሕይወትን ይወስናል ካልን ድብቁ የአእምሮ ክፍል ደግሞ ልማዳችን ነው። ያ ማለት ሳናስብ የምናደርጋቸው ነገሮች ወይም በተለምዶ በደመ ነፍስ የሚባለው ጉዳይ ድብቁ የአእምሮ ክፍል ውጤት ነው። ያ ማለት መኪና መንዳት፣ ፊት መታጠብ፣ ጥርስ መቦረሽ የመሳሰሉ በቀናችን ውስጥ ሳናስብ የምናከናውናቸው ነገሮች፣ በድንጋጤ ጊዜ የምናደርጋቸው ነገሮች፣ ስንፈራ፣ ስንደሰት ስሜታችንን የምንገልጽባቸው መንገዶች ሁሉ በድብቁ የአእምሮ በድሮ ጊዜ በልጅነት የመዘገብነው ከሚባለው ዕውቀት እንደሆነ ተገንዘቡ። በንዴት ጊዜ በተጨማሪም ስለ ሕይወት ያለን ትክክለኛ ፍልስፍና ወይም አንዳንዴ እኔ የምፈልገው እና የማውቀው ይህንን የማደርገው ግን ይህንን ነው በምትሉበት በሕይወታችሁ ላይ ባልተገጣጠመላችሁ ነገር ላይ ያ ነገር ሳታውቁት እንጂ ድብቁ አእምሯችሁ በልጅነት አምኖ የተቀበለው የሕይወት ፍልስፍና ነው። ታዲያ እንደተነጋገርነው በቀላሉ የማይቀየር ዕውቀት ቢሆንም በጊዜ ሂደት ግን አላስፈላጊዎቹን ማስወገድ እንችላለን። ብዙውን ጊዜ ድብቁ ክፍል በቤተሰብና በኤንቫይሮንመንት ዕውቀት የሚገነባ ስለሆነ የሆነ የማትደግፉት ግን በሆነ መልካችሁ አባታችሁን ወይም እናታችሁን የምትመስሉበት እንደማለት ነው። ታዲያ ለውጥ አሁን እንደምታስቡት ትክክለኛውን መንገድ ዕውቀት መኖር ከፈለጋችሁ የድብቁ የአእምሯችሁን ዕውቀት አስተካክሉ። ያም ቅድም እንዳልነው ነው። በመኝታ ሰዓት ባለውና ስትነቁ ባለው ሰዓት ውስጥ ትክክለኛውን ዕውቀት አዳምጡ። በኢትዮጵያ እንደዚህ ያሉ ቪዲዮዎች ጥቂቶች ናቸው፣ ነገር ግን በእንግሊዘኛ የተሰሩ ናቸው። ስለዚህ በእንግሊዘኛ መልካም ንግግሮችን እየከፈታችሁ አዳምጡ። ወይም በአማርኛ ደግሞ ጥቂት ቻናሎች ስለሚሰሩ ከነርሱ እንደዚህ አይነት መልካም ወሬዎችን አዳምጡ። ቀደም በአንድ ሐሳብ መቆየት ያልኩትም ደግሞ በአንድ ሐሳብ ስትቆዩ በመኝታ ሰዓት ከአጭሩ ወደ ረጅሙ ትውስታ ዕውቀት ስለሚሸጋገር ነው። ይህንን መርጦ ስለሚያደርግ የተበጣጠሰ ሐሳብን ወደ ረጅሙ ትውስታ አያሸጋግርም። ነገር ግን ስታስቡበት የነበረ የቆያችሁበት ሐሳብ ካለ ስለሚያሸጋግር ትጠቀማላችሁ። ቲክቶክ የመሳሰሉት ሚዲያዎች የሚጎዷችሁ ይህንን ነው። በሁለት ሰዓት ብዙ ሐሳቦችን አዘበራርቀው አንዱንም ሳታሰላስሉ የጠለቀ መረዳት ሳይኖራችሁ ያወቃችሁ እየመሰላችሁ ነገር ግን ከጥቂት ጊዜ በኋላ የእውነትም ያለ አንዳች ጥቅም የምትገኙት። ስለዚህ ዋናው ሐሳብ ለአእምሮ መታደስ መልካም ንግግሮችን አድምጡ። እነዛ መልካም ንግግሮች ደግሞ በአንድ ቀን በአንድ ጉዳይ ላይ ያተኮሩ ቢሆኑ ይመረጣል። አስረኛውና የመጨረሻው ይሄ ዋነኛውና ከፍተኛ ቦታ የሚይዘው ነገር ግን ላታምኑት የምትችሉት ነገር ነው። የአእምሮን አቅም ከሚያሻሽሉ ነገሮች አስረኛው እንቅልፍ ነው። ከላይ ባለው ነጥብ እንደተነጋገርነው በእንቅልፍ ሰዓት ሰውነት ይረፍ እንጂ በአእምሮአችን ውስጥ ብዙ ስራ እንደሚከናወን ተነጋግረናል። ለዛም ነው መተኛት ወይም በቂ እንቅልፍ ማግኘት አእምሮን እንደ አዲስ ለማደስ ወሳኝ ነው። እንደውም በይበልጥ ካስተዋላችሁ ከእንቅልፍ ስትነቁ አእምሮ የመንቃትና እንደ አዲስ የሆነ ስሜትን ታስተናግዳላችሁ። ያም አእምሮ በእንቅልፍ ሰዓት በሚያከናውነው ተግባር ምክንያት ነው። ስለዚህ ለአእምሮ ጥንካሬ በቂ እንቅልፍ መተኛታችሁን እንዳትረሱ። በቀን ውስጥ በቂ እንቅልፍ ካልተኛችሁና አእምሮአችሁን በስራና በተለያዩ ነገሮች የምታደክሙት ከሆነ ቀን በቀን ፍሬያማነታችሁ እየቀነሰ እንጂ እየጨመረ አይመጣም። የአእምሮአችሁም አቅም እየተዳከመ ነው የሚሄደው። ስለዚህ ለአእምሮአችሁ በቂ የእረፍት ጊዜ ስጡት። ያም የእረፍት ጊዜ ራሱን የሚያድስበት፣ ነገሮችን የሚያደራጅበትና የሚንቀሳቀስበት ነው። ያም ሰዓት ማለት እንቅልፋችሁ ነው። ስለዚህ በአግባቡ እንቅልፋችሁን ተኙ። ለዛሬ ያዘጋጀንላችሁ የነበረ ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።
ሳናውቀው አይምሮአችንን የሚጎዱ በየቀኑ የምናደርጋቸው የተለያዩ ልማዶች አሉ። ይህም የማሰብ አቅማችንን እያዳከመ በሕይወታችን ላይ የሚገጥሙ ጉዳዮች ላይ ውሳኔ የመወሰን፣ የማመዛዘን፣ የመምረጥ፣ የማስተዋል ችግሮችን የመፍታትን፣ ስሜትን የመቆጣጠር አቅማችንን እየገደለ ይገኛል። በዛሬው ቪዲዮ በየቀኑ የምናደርጋቸው ነገር ግን የአይምሮን የማሰብ አቅም እየጎዱ ያሉ በሳይንስ የተረጋገጡ አሁኑኑ ልታስወግዷቸው የሚገቡ 10 ልማዶችን እናወራለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከ10 አይምሮን ከሚጎዱ ልማዶች መካከል የመጀመሪያው በቂ ውሃ አለመጠጣት ነው። ከሰውነታችን ክፍል ከፍተኛውን የውሃ መጠን የሚጠቀመው አካላችን አይምሮ ነው። የሰውነታችንን 2/3 ወይም 60% ውሃ ነው። ታዲያ ብዙ ጊዜ ውሃ ጠጡ በቀን እስከ 8 ብርጭቆ እየተባለ እንሰማለን። ታዲያ የሁሉ ለምንድን ነው? አይምሮአችን ሆነ ሰውነታችን ውሃ ስንጠጣ ምንድነው የሚጠቀመው? የሚፈጠረው እንደዚህ ነው። በሰውነታችን ውስጥ ያሉ ሴሎች በሙሉ በውሃ ላይ ጥገኛ የሆኑ ናቸው። በቂ ውሃ የማያገኙ ከሆነ ግን እያንዳንዱ ሴል በአግባቡ ስራውን ማከናወን እየከበደ ይመጣል። በውሃ እጥረት ከሚፈጠሩ ችግሮች መካከል አንደኛ ለራስ ምታት ወይም ለራስ ህመም፣ ትኩረት የማጣትና ግራ የመጋባት ስሜቶች ዋነኞቹ ናቸው። ስለዚህ ችግሮቹን እንኳን ካስተዋላችሁ አይምሮ ላይ የሚደርሰው ጫና መሆኑን ትገነዘባላችሁ። ስለዚህ ሁልጊዜም አይምሮ በፍጥነት ማሰብ እንዲጀምር፣ ጤነኛ እንዲሆን የፈሳሽ መጠናችሁን ተቆጣጠሩ ወይንም በቂ ውሃ ጠጡ። ሁለተኛ ከፍተኛ የሆነ ስክሪን ታይም። ይሄ ማለት በስልክ ወይም በኮምፒውተር ላይ የምታጠፉት ጊዜ ማለት ነው። ታዲያ ጠቃሚም ሆነ ጎጂ ነገር የምትሰሩት አሁን እያወራን ያለነው ስለምትጠቀሙት ጉዳይ ሳይሆን መጠቀማችሁ ብቻ የሚያመጣባችሁን ጉዳት ነው። በአጭሩ ስናብራራው ከኮምፒውተር፣ ስልክ ከመሳሰሉ ስክሪን ካላቸው ነገሮች የሚወጣው ጨረር ብሉ ላይት በመባል ይታወቃል። ታዲያ ይህ በአይምሮአችን ላይ ከፍተኛ ጉዳትን ከሚፈጥሩ ላይቶች ውስጥ ዋነኛው ነው። ይህንንም አምራቾቹ ሆነ ስክሪንን በደንብ የሚያውቁ ወይም ሳይንቲስቶች በደንብ አድርገው የሚያውቁት ነገር ነው። ለዚህም ሙሉ ለሙሉ ባያጠፋውም ግን ጨረሩን የሚቀንስ ሲስተም በአብዛኛው ስልኮች ላይ አለ። ያም ስክሪኑን ዋርም ጨረር በመልቀቅ ለማቀዝቀዝ የሚሞክር ነው። ምናልባት በመነጽር ጉዳዮችም ላይ እውቀቱ ካላችሁ በኮምፒውተር ስራ ላይ ለተሰማሩ ሰዎች ብሉከት የሚባል መነጽር ይታዘዝላቸዋል። ያም የብሉ ላይትን በትንሹም ቢሆን እንዲቀንሰው ያደርጋል። ነገር ግን ሙሉ ለሙሉ ከዚህ ጨረር ነፃ መሆን አይቻልም። ግን ይህንን ስላችሁ አትጠቀሙ ሳይሆን ብዙ ሰዓትን አታጥፉ እያልን ነው። በተጨማሪም ግዴታ ከሆነባችሁ ከየትኛውም መነጽር መሸጫ ልክ እንደ ሶላር መነጽር ሁሉ ብሉከት ብትሉም ይሰጣችኋል። ያንን ብትጠቀሙ እንመክራለን። እዛ ድረስ ያህል ተጠቃሚ አይደለውም ካላችሁ እንኳን ግን በስልክ ውስጥ የሚገጠመውን ብሉከት ኦን በማድረግ እንድትጠቀሙ እንመክራለን። ታዲያ ግን ይህንን ነጥብ በስክሪን ላይ የምታሳልፉትን ጊዜ ቀንሱ ለማለት ያነሳነው ነጥብ ነው። ምክንያቱም ስክሪን ላይ የምታሳልፉት ጊዜ አይምሮአችሁን እየጎዳው ስለሆነ። ሶስተኛ እንቅልፍ ማጣት ነው። አይምሮ ከፍተኛውን ሪከቨሪ ወይም ራሱን የሚያድስበት ጊዜ የእንቅልፍ ሰዓት መሆኑን ወቁ። ታዲያ በከፍተኛ ውጥረት እየሰራችሁ በስራም ቢሆን በተለያየ ምክንያት በጥናትም በማንበብም በምንም እንቅልፋችሁን አትጡ ወይም ሰውነታችሁን እንቅልፍን እንዲያጣ አታድርጉ። ይህ ማለት ያጠናችሁት፣ ያነበባችሁት፣ የሰራችሁት ሁሉ በአይምሮ ሜሞሪ ስር የሚመዘገበው በቂ እንቅልፍ በመተኛት ስለሆነ ነው። ስለዚህ አስፈላጊና በቂ እንቅልፍን አድርጉ። በምንተኛበት ጊዜ የሚከናወነውን በጥቂቱ ለማስረዳት ያክል እንቅልፍ ላይ በምንሆንበት ጊዜ አይምሮ ቀን የመዘገበውን ኢንፎርሜሽን እያጣራ ከአጭሩ ትውስታችን ወደ ረጅሙ ትውስታ የሚወስድበት ጊዜ ነው። ያም ማለት በንቁ የአእምሮ ክፍል ወደ ድብቁ የአእምሮ ክፍል ማለት ነው። ድብቁ የአእምሮ ክፍል ማለት ደግሞ ልማዳችንን የሚቆጣጠር ለረጅም ጊዜ አብሮን የሚኖር ዕውቀትን የሚከማችበት የአእምሮ ክፍል ነው። ንቁ የአእምሮ ክፍል አሁንና ለጊዜው ብቻ የሚሆኑ ፈጣን ትውስታዎችን የሚመዘግብ ሲሆን በቀን ውስጥ የስሜትና የልማድ ጉዳዮችን ይመዘግባል። ድብቁ የአእምሮ ክፍል ይቆጣጠራል ማለት ነው። የዕውቀትና ጊዜያዊ የማሰብ፣ የውሳኔ፣ የምርጫ ጉዳዮችን ደግሞ ንቁ የአእምሮ ክፍል ይቆጣጠራል። ስለዚህ በምንተኛበት ጊዜ ሰውነታችን እረፍት ላይ ሲሆን፣ አእምሮ ደግሞ ራሱን ማደስ ላይ ይሰራል ማለት ነው። ስለዚህ በቂ እንቅልፍን አገኙ። አራተኛ የተስተካከለ አመጋገብ አለማግኘት ነው። አእምሮ
እንዲጎለብት የሚያደርጉ ብዙ ምግቦች አሉ። ለምሳሌ ፋቲ አሲድ ምግቦች እንደ አሳ፣ ቫይታሚን ያላቸው አትክልትና ጥራጥሬ ምግቦች እያለን ብዙ መጥቀስ እንችላለን። አእምሯችን ሰውነታችንን የሚጎዱ ምግቦችን ማለት ደግሞ ጃንክ ፉድ የምንላቸው የተጠበሱ ምግቦች፣ መንገድ ላይ የሚሰሩ ፈጣን ምግቦች፣ ጣፋጭ የበዛባቸው የተለያዩ የቅባት መጠናቸው ከፍተኛ የሆኑ ምግቦችን መመገብ ለጤናም ሆነ ለአእምሮ ከፍተኛ ጉዳትን ያስከትላሉ። በይበልጥ ስኳር የበዛባቸውን ጣፋጮችን መብላት ለታይፕ 2 ስኳር ህመም፣ ለጥርስ ህመም፣ ፊት ላይ ብጉር እንዲወጣና ለውፍረት እንደሚያጋልጥ የጤና ባለሙያዎች ይናገራሉ። ታዲያ ስኳር የበዛባቸው ምግቦች ከሰውነትና ከጤና እንጂ እንዴት ከአእምሮ ጋር ይገናኛል ብላችሁ ልትጠይቁ ትችላላችሁ። ታዲያ ስኳር የበዛባቸው ምግቦችን መመገብ የምግብ ፍላጎትን ከሚያጠፉ ነገሮች የመጀመሪያው ነው። ሰውነታችን ፕሮቲንን፣ የተመጣጠነ ምግብን ስለማያገኝ ወደ አእምሮ የተመጣጠነ ንጥረ ነገሮች እንዳይደርሱ ያደርጋል። አእምሮአችን በዚህ ምክንያት ኢነርጂ ስለማያገኝ ለመዳከም፣ ለተለያዩ ጉዳዮች ይጋለጣል። የማስታወስ ችግር፣ ትኩረት የማጣት፣ የጭንቀት ችግሮችን ያመጣል። ይህ ሁኔታ በይበልጥ በህፃናት ላይ ሊከሰት ይችላል። ስለዚህ ለልጅም ቢሆን ጣፋጭ ነገሮችን አታብዙባቸው። እንዲሁም ለራሳችን ስኳር የበዛባቸውን ምግቦች ለጤናም ሆነ ለሰውነት ለአእምሮ ጎጂ መሆኑን እንደ አቅማችን የሚገኙ ጤነኛ ምግቦችን ጎጂ መሆኑን አውቀን እንደ አቅማችን የሚገኙ ጤነኛ ምግቦችን መመገብ እናዘውትር። ስለዚህ የአእምሮን አቅም ከሚጎዱ ነገሮች አራተኛው የተስተካከለ አመጋገብ አለመኖር ነው ማለት ነው። አምስተኛ የሚጮሁ ነገሮች። ይህ በከፍተኛ መጠን አእምሮን ከሚረብሹ ነገሮች መካከል ዋነኛው ነው። ይህ በሁለት ሁኔታዎች ሊከሰት ይችላል። አንዳንዴ በአካባቢያችን ባሉ ነገሮች፣ ለምሳሌ ያክል በአቅራቢያችን በሚገኙ ሙዚቃ ቤቶች፣ ጭፈራ ቤቶች፣ የመኪና ድምጾች እንዲሁም ከፋብሪካ የሚወጡ የትኛውም አይነት የማሽን ድምጾች ቀስ በቀስ አእምሮን እየጎዱና ውስጣችን ያለውን የመረጋጋት ስሜት እየረበሹ የሚሄዱ ነገሮች ናቸው። እነዚህ ነገሮች ለራሳችንን እንዳናዳምጥ እና በተረጋጋ መንፈስ ማሰብ እንዳንችል የሚያደርጉ ነገሮች ናቸው። ሰው ከራሱ ጋር ጥሩ ጊዜን ለማሳለፍ ጸጥ ያለ አካባቢ ያስፈልገዋል። ይህም ሁልጊዜ የሚጮህ ነገር ያለበት ቦታ ላይ የምናሳልፍ ሲሆን በከፍተኛ ሁኔታ አእምሮ ኃይሉን እያጣና እየተጎዳ ይሄዳል። ለዚህም መፍትሄው ምናልባት አንዳንዶች ሲያረጉ አይታችሁ ሊሆን ይችላል። ጆሮ ላይ ጥጥ በማድረግ ወደ ውስጥ የሚገባውን የድምፅ መጠን መቀነስ ነው። ቀላል መፍትሄ ነው፣ ነገር ግን ካላደረግነው ጉዳቱ የከፋ ነው። ሁለተኛው ደግሞ ኤርፎን ወይም ኤርፓድ ወይም ሄድሴትን በምንጠቀምበትና ሙዚቃ ወይም መዝሙርን በምናዳምጥበት ጊዜ ድምጹን ጮክ ማድረግ ነው። ለጆሮ ብቻ ሳይሆን ለአእምሮም ጉዳት ያጋልጠናል። ስለዚህ ድምጹን ዝቅ በማድረግ ማዳመጥ ያስፈልገናል ማለት ነው። በብዛት ያሉ ስልኮች ድምጽ ስንጨምር ራሱ በተለያየ መንገድ ከሚፈለገው በላይ እንደሆነ ያመለክቱናል። አንዳንድ ስልኮች በቀጥታ በጽሁፍ በመንገር ኦኬ ካልን ብቻ ድምጹን ይጨምራሉ። አንዳንድ ስልኮች ደግሞ በቀለም ከሆነ ስቴፕ በኋላ ድምጽ መጨመሪያው ቀይ በመሆን ዋርኒንግ ወይም አደጋ ያለው አጠቃቀም ላይ እንዳለን ያመለክቱናል። ስለዚህ በተቻላችሁ መጠን በጆሮ ማዳመጫ ስታዳምጡ ድምጹን ዝቅ አድርጋችሁ ማዳመጥ ከአእምሮ ላይ ካሉ አደጋዎች እንደሚከላከል ሁልጊዜ ማስታወሱ። ስለዚህ በአጠቃላይ አምስተኛው ነጥብ ጮክ ካሉ ድምጾች ራስን መጠበቅ ነው። ስድስተኛ ሱሶች ነው። ይህንን ስንል ብዙ አይነት ሱሶች አሉ የአእምሮን ጤና የሚነኩ። ታዲያ ከነሱ በከፍተኛ ደረጃ የፖርኖግራፊ ሱስ ሲሆን ስለሱ በሌላ ቪዲዮ በተብራራ መንገድ እንሰራላችኋለን። ከፖርን ቀጥሎ ግን በከፍተኛ ሁኔታ የአእምሮን ጤና ከሚጎዱ ሱሶች መካከል ሲጋራና መጠጥ በከፍተኛ ደረጃነት ተመዝግበዋል። ሁላችንም መጠጥን፣ ሲጋራን የተለያየ ጉዳት እንዳላቸው ለጤናም ተስማሚ እንዳልሆኑ እናውቃለን። ነገር ግን ዛሬ የምነግራችሁ ከሰውነት፣ ከጉበት፣ ከሳምባ ጉዳታቸው በተጨማሪ ሁለቱም ሱሶች በቀጥታ የአእምሮን የማሰብ አቅም የሚጎዱ መሆናቸውን ነው። አእምሮ ለማሰብ ከፍተኛ የሆነ የኦክሲጅን መጠን የሚጠቀም ሲሆን ሲጋራ ማጨስ ወደ አእምሮ የሚደርሰውን የኦክሲጅን መጠን በከፍተኛ ሁኔታ ይቀንሰዋል። ከዛም በተጨማሪ ሲጋራ በውስጡ በያዘው ኒኮቲን አማካኝነት ለአእምሮ ጊዜያዊ መነቃቃት፣ ነገር ግን ያለ ኒኮቲን ያለ መነቃቃትን ይፈጥራል። ያም አእምሮ በጥቂቱ ነቃ ለማለት ከቀን ወደ ቀን የሚያስፈልገው የኒኮቲን መጠን እየጨመረ ከአንድ ሲጋራ ወደ ፓኮ
ወደ 2 ፓኮ እያደገ የሲጋራ ጥገኛ እንሆናለን ማለት ነው። ይህም በአጭሩ ሱስን ይፈጥራል ማለት ነው። ይህ ታዲያ በአእምሮ ላይ ሁሌም ተፈጥሯዊ ያልሆነ ጊዜያዊ መነቃቃትን የሚፈጥር ሲሆን ያም ከጊዜ ወደ ጊዜ አእምሮ በራስ መቻሉን፣ ትኩረቱን፣ ማስተዋሉን ሁሉ እያጣ ይሄዳል ማለት ነው። በዚህም ምክንያት አእምሮ በከፍተኛ ሁኔታ እየተጎዳ ይሄዳል። ወደ አልኮል መጠጥ ስንሄድ ደግሞ አልኮል አእምሮን መጉዳት የሚጀምረው ጉበት አልኮልን ማጣራት ሲያቅተው በደም ውስጥ መሰራጨት ከሚጀምርበት ጊዜ አንስቶ ነው። አንድ ሰው አልኮልን በሚጠጣበት ወቅት ዶፓሚንን በከፍተኛ ሁኔታ በአእምሮ ስር መለቀቅ ይጀምራል። ዶፓሚን የደስታ ሆርሞን የሚባለው ነው። ታዲያ የኬሚካል ተፈጥሯዊ ባልሆነ መንገድ ሲጨምር ጊዜያዊነቱና ጥገኝነቱ እየጨመረ ይሄዳል። ዶፓሚን በተፈጥሯዊ መንገድ እንዲሰራጭ ማድረግ እየከበደን ይመጣል ማለት ነው። ስለዚህ ያለ አልኮል ያለ መጠጥ በድብርትና በጭንቀት ውስጥ እንዘፈቃለን ማለት ነው። ይህም በቀጥታ አልኮል ከአእምሮ ጋር ያለውን ግንኙነት ያሳየናል። ስለዚህ አልኮልን መጠቀም አቁሙ። በአጠቃላይ የትኛውም አይነት ከውጭ የሚገባ መጥፎ ሱሶች ሁሉ ለአእምሮ ጎጂ መሆናቸውን ተገንዘቡ። 7ኛ ብዙ ስራ በአንድ ጊዜ ውስጥ ማከናወን። ይህ ማለት ትኩረትን ስለመጠበቅ ነው። ያም በአጭሩ በአንድ ጊዜ ውስጥ ብዙ ሐሳብና ስራ በሚኖርበት ጊዜ ትኩረት ስለሚከፋፈል አእምሮ የማስታወስ አቅሙ እየተዳከመ ይመጣል። ይህ በአሁኑ ዘመን ላይ ቲክቶክ ነው ማለት እንችላለን። ያም አንድ ሰዓት ውስጥ ብዙ የተለያዩ ሐሳብና አይዲያ የተለያዩ ጉዳዮችን ስክሮል በማድረግ በምንመለከትበት ወቅት አእምሮአችን ትኩረትን መሰብሰቡን ማሰላሰሉን እያቃተው ይሄዳል። ወይም በእርጋታ ማገናዘብ ስለማይችል ውሳኔ ምርጫ በሚያከናውነው አእምሮአችን ክፍል ላይ ጉዳት እየደረሰ ይመጣል። ይህ በሳይንስ የተረጋገጠ ጉዳይ ነው። ሰው ስክሮል እያደረገ ብዙ ሰዓትን ሲያጠፋ ብዙ ያወቀ ይመስለዋል፣ ነገር ግን ምንም አይነት እውቀትን አልገነባም። ምክንያቱም ይህንን በሚያደርግበት ወቅት በአጭሩ ትውስታ የአእምሮ ክፍላችን ውስጥ አስፈላጊው እውቀት ተፈላጊው ጊዜ ሳይሰጠው በተቆራረጠ መንገድ ስለሚቀመጥ እያወራን ያለነው ስለማይጠቅም ቪዲዮ ስለመመልከት አይደለም። የአንዳንዶች ስልክ ላይ ምናልባትም የምትመለከቱት ለስራችሁ ለዓላማችሁ የሚጠቅማችሁን ብቻ በመሆኑ አልጎሪዝሙ ይህንን ተረድቶ ያንን ብቻ እየመረጠ ሊያመጣላችሁ ይችላል። ስለዚህ የምናወራው ይህንን የማይጠቅም ቪዲዮ ስለመመልከት አይደለም። ነገር ግን በስፋት ያላሰላሰላችሁት በደቂቃ ውስጥ በሚቀያየረው የቪዲዮ ሀሳብ ምክንያት አጭር ትውስታን የሚያከማቸው የአእምሮ ክፍል ባልተጨበጠና በተቆራረጠ ሀሳብ ይሞላል። ያም ሀሳቡ ላይ በጥልቀት ባለማሰባችሁ፣ ባለመምረጣችሁና ባለመለየታችሁ ምክንያት ያ ሁሉ በአንድ ሰዓት ውስጥ የተመለከታችሁት ከ60 በላይ የአንድ ደቂቃ ቪዲዮ በሙሉ ለሙሉ ኪሳራ ይሆናል ማለት ነው። ኪሳራነቱም የሚረጋገጠው በምንተኛበት ጊዜ አእምሮ የተጨበጠ ነገር ከአጭር ትውስታ ውስጥ ምንም ስለማያገኝ ወደ ረጅም ትውስታ የሚተላለፍ ነገር የለም ማለት ነው። ያም ማለት ዛሬ ያያችሁት ቪዲዮ በጥቂት ጊዜ ምናልባትም ከ1 እስከ 3 ወር ውስጥ ባለ ጊዜ ውስጥ ሙሉ ለሙሉ ከአእምሯችሁ ይጠፋል። ብታዩት እንኳን አይታችሁት እንደነበር እስከማታስታውሱ ወይም እስኪያቅታችሁ ድረስ። ይህ ሁሉ ሰው ለአእምሮ ጤናው በአንድ ጊዜ አንድ ነገር ላይ ብቻ ወይም ከዛ ተያያዥ ነገር ላይ ብቻ ጊዜውን ማጥፋት እንዳለበት ያመለክተናል። ስለዚህ ከሶሻል ሚዲያም ወጥተን ብናስብ በአንዴ 2 እና 3 ስራን ስንሰራ ውጤታማ እንድንሆን የሚያደርግ ቢመስለንም በተቃራኒው ነው። ለምሳሌ ብዙዎች በኮምፒውተር ስራ እየሰራን በዛው ሰዓት ደግሞ በቴሌግራም በመሳሰሉ ማህበራዊ ሚዲያዎች የሚላክልንን መልእክት እየመለስን ስንሰራ ብዙ ችግር ያለው አይመስለንም። ግን ከፈለጋችሁ ሞክሩት። ያንን ስራ ያለ መልእክት ወይም የቴሌግራም መልእክቱን ባለመመለስ ስራው ላይ ብቻ አተኩራችሁ ብትሰሩ 30 ደቂቃ የሚፈጀው የሆነው ስራ መልእክት እየመለሳችሁ ስትሰሩ ግን በትንሹ 2 እና 3 ሰዓታትን ሊፈጅባችሁ ይችላል። ይህም ለሰው ልጅ ምን ያህል ትኩረት የሚሰጠውን ውጤታማነት ያመላክተናል። ስለዚህ እየበላችሁ ስልክ አትንኩ። ስልክ ላይ ሆናችሁ ደግሞ ሌላ ስራ አትስሩ። ለሁሉም ሙሉ ትኩረት ሰጥታችሁ አንዱን በአንድ ጊዜ ብቻ አድርጉ። ያ የሚሰጠውንም ውጤት ትመለከታላችሁ። 8ኛ ጭንቅላትን ተሸፋፍኖ መተኛት። እስከ ጭንቅላት ተሸፋፍነን ስንተኛ ወደ ጭንቅላታችን የሚገባው የካርቦን ዳይኦክሳይድ መጠን ይጨምራል፣ እንዲሁም ኦክሲጅን ይቀንሳል። ይሄም አእምሯችን በከፍተኛ መጠን የሚጠቀመው ወሳኝ የሆነውን ኦክሲጅን ማነስና የካርቦን ዳይኦክሳይድ መጠን መጨመሩ በመጠኑም ቢሆን ጭንቅላት ላይ
ጉዳትን ያስከትላል። ምክንያቱም ግልጽ ነው፣ ጭንቅላታችን በአግባቡ ስራውን ለማከናወን የሚጠቀመው ኦክሲጅንን ስለሆነ ነው። ከምትተነፍሱት ትንፋሽ አብዛኛው ኦክሲጅን ይዘት የሚሄደው ወደ ጭንቅላት በመሆኑ ምክንያት፣ ስለዚህ በምንተኛበት ጊዜ ኦክሲጅንን እያስቀረን ካርቦን ዳይኦክሳይድን እናስወጣለን። ግን አዲስ አየር ስለሌለ ያንን ካርቦን ዳይኦክሳይድ መላልሰን ስለምናስገባ የኦክሲጅን እጥረት ይገጥመናል። ይህም በጭንቅላት ላይ በመጠኑም ቢሆን ጉዳትን ያስከትላል። 9ኛ እንቅስቃሴ ያለማድረግ ነው። ለማስታወስ፣ ለትኩረት፣ ለንቃት ከሚጠቅሙን ነገሮች ዋነኛው የሰውነት እንቅስቃሴ ነው። ታዲያ ይህንን ካልን የሰውነት እንቅስቃሴ አለመኖር በቀጥታ ጉዳት አለው ማለት ነው። ያም ማለት ስራችን መቀመጥ ወይም መቆም ብቻ የሚጠይቅ ከሆነ ከጤናም ባሻገር በአእምሮ ላይ አይነተኛ ጉዳት ያስከትላል። ያም ድብርት፣ ጭንቀት፣ መፍዘዝ የመሳሰሉ ነገሮችን ማለት ነው። ስለዚህ ይህንን ለመከላከል እንቅስቃሴ ያስፈልጋል ማለት ነው። ግን እንቅስቃሴ ስንል ሁልጊዜም ከባባድ ስፖርት ማለት እንዳልሆነ ልብ ልትሉት ይገባል። ወክ ማድረግ፣ መንጠራራት፣ ባለንበት ሰውነታችንን በጥቂቱም ቢሆን ማፍታታት እንቅስቃሴ ነው። ስለዚህ ይህንን በማድረግ አእምሯችሁን ጠብቁ። 10ኛውና የመጨረሻው መጥፎ ሀሳቦች ነው። ይሄ ዋነኛው አእምሮን ከሚጎዱ ነገሮች መካከል በቀዳሚነት ሊጠቀስ የሚገባው ነው። ይህ ማለት አእምሮ በእናንተ በምትናገሩት ነገር ላይ ሙሉ ለሙሉ እምነትን ያሳድራል። ይህም ማለት ለራሳችሁ የምትነግሩት አልረባም አልጠቅምም በሆነ ቁጥር አእምሮ እየተጎዳ እስከ እብደት ድረስ ለሚደርስ የከፋ አደጋ ሊያጋልጣችሁ ይችላል። እንደዚሁም በየቀኑ ለአእምሯችሁ መልካም ነገርን የምትነግሩት ከሆነ ደግሞ ሴሎቹ እየበለጸጉ በደንብ እየጎለበቱ ይሄዳሉ። ስለዚህ ንቁና ትኩረት ያለው የማስተዋል መጠኑም ከፍ እያለ ይሄዳል ማለት ነው። ስለዚህ ሁልጊዜም አእምሮ እንዳይጎዳ መጥፎ ሀሳብን አስወግዱ። ይህንን ስንል ስለ ራሳችሁ ብቻ ሳይሆን ስለ ሰውም ቢሆን ያላችሁን መጥፎ ሀሳብና ሴራ ቀመር አስወግዱ። ምክንያቱም ሁሉን ነገር ኢነርጂ ነው። ስለዚህ መጥፎ ሀሳብ፣ መጥፎ ኢነርጂ ወደ እናንተ ስለሚስብ ሳታውቁት ጨለምተኛና ውስን ሀሳቢ ትሆናላችሁ። ስለዚህ በአጠቃላይ መጥፎ ሀሳብን አስወግዱና በምትኩ በመልካም ሀሳብና በምስጋና ተሞሉ። ያኔ አይምሯችሁ በከፍተኛ መጠን መሻሻል ይጀምራል። የአይምሮ የማሰብ መጠናችሁንም ጀምራል። ለዛሬ ያዘጋጀንላችሁ ይሄ ነበረ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን። የሰው ልጅ ሁሉ የመወደድና የመፈለግ ረሃብ አለው ይላል ዳል ካርኔጊ። እውነት ነው። ሁሉም ሰው ባለበት ቦታ ላይ ተፈላጊና ተመራጭ መሆንን ይፈልጋል። እንደውም አንዳንዴ መኖራችን ራሱ ትርጉም የሚሰጠን እንደምንፈለግ ሲሰማን ነው። ስለዚህ በአጭር ቋንቋ ሕይወታችንን ትርጉም ከሚሰጥልን ነገር አንዱ መፈለግ ነው። ታዲያ አንዳንዶች በሄዱበት ሁሉ ይፈለጋሉ። ለስራ፣ ለጓደኝነት፣ ለማማከር፣ በሁሉም ነገር ተመራጭ ሆነው በሰው ሲከበቡ ይታያል። እነዚህ ሰዎች ሁሌም ምርጫ በእጃቸው ነው። ሁሉም አሰፍስፎ ይቀበላቸዋል። አንዳንዶች ደግሞ በሰዎች የሚገፉና ሰዎች የማይተማመኑባቸው ናቸው። ወይም በእነሱ ስራ የሚረካ የለም። ሁሌም የመጨረሻ አማራጭ ናቸው። ድርጅቶች በኢኮኖሚ ወይም በአንዳንድ ችግር ሰራተኛ ቅነሳ ቢያደርጉ የመጀመሪያ ተቀናሽ ናቸው። በልምምጥ ነው የሚኖሩት። ታዲያ በሁለቱ አይነት ሰዎች መካከል ያለው ልዩነት አንድ ነው። ያም ጸባይ ይባላል። በዛሬ ቪዲዮ እንደ መጀመሪያዎቹ አይነት ሰዎች ተፈላጊና ተመራጭ የምትሆኑበትን 10 ጸባዮች ነግራችኋለሁ። ከ10ሩ ጸባዮች ስንቱ እንዳላችሁ በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እያደረጋችሁ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መፈለግ አስፈላጊ እንደሆነ ሁላችንም እናውቃለን። በተለይ በዚህ አሁን ባለንበት ፉክክር በበዛበት ዓለም ላይ የግድ ያስፈልገናል። ታዲያ ተፈላጊ የሚያደርጉን 10 ጸባዮችን ደግሞ እንመልከት። አንደኛ፣ ራስን ማነቃቃት። ይሄ ጸባይ ስራችሁን እንዳታቆሙ፣ ከሰዎች ጋር ያላችሁን ግንኙነት እንዳታበላሹ ያደርጋችኋል። ጀማሪ ብቻ ሳይሆን ጨራሽ ያደርጋችኋል። አብዛኛው ማሳካት ያለባችሁ ነገሮችን የሚደገፉት ወይም ለመቀጠላቸው ዋስትና የሚኖራቸው በእናንተ ላይ ነው። ለእናንተ ደግሞ ያላችሁት ራሳችሁ ብቻ ናችሁ። አብዛኛውን ነገር የምታሸንፉት ብቻችሁን ታግላችሁ ነው። ለዛ ነው ራሳችሁን ማነቃቃት ማወቅ ያለባችሁ። ሰዎች በተነቃቃ ሰው አካባቢ መሰብሰብ ይወዳሉ። ተስፋ ባለው ሰው ዘንድ፣ በሚሰራ በቃ በአጠቃላይ ባልደከመ ሰው ዘንድ
መሰብሰብ ይፈልጋሉ። ምክንያቱም በዛ ሰው ዘንድ ወይም በዛ አካባቢ የሚፈጠረውን ኢነርጂ ስለሚወዱት ነው። የተነቃቃ ሰው የሚያጋባው ኢነርጂ ራሱ እንድንነቃ የሚያደርግ ፖዚቲቭ ኢነርጂ ነው። ሰዎች ድብርታቸው፣ ጭንቀታቸው ሁሉ በእንዲህ አይነት ሰው አካባቢ ሲሆኑ ይወገድላቸዋል። ስለዚህ ይህ በጣም ተፈላጊ የሚያደርገው አንደኛው ባህሪ ነው። ሁለተኛ ነፃ መሆን። ይህ ማለት ሁሌም የሰው ልጅ በሕግና በስርዓት ውስጥ ታጥሮ መኖርን አይወድም። የተከለከለውን በማድረግ ውስጥ የሚያገኘው ደስታ አለ። እንደውም ሰርቀው የጎረሱት ጉርሻ ይጣፍጣል ይባላል። ታዲያ ሰው በአንድ ጎኑ ሕግና ስርዓትን ሲያዋቅር፣ በሌላ ጎኑ ደግሞ ያንን ሕግ ማፍረስ ወይም መጣስ ይወዳል። ታዲያ ነፃ መሆን ሲባል ምን ማለት ነው? በአይነቱ ተመልከቱት። ሴቶች በዱርዬ ወንድ ይማረካሉ። ይህ ሁሉ የሰው ልጅ እንዲፈቀድለት ለሚፈልገው ትንሽ ነፃነት የሚከፍለው ዋጋ ነው። ታዲያ ነፃ ሆኑ ሲባል ሁሉን በመጠንና በተገቢው መንገድ ማድረግን ነው። በስራና በስርዓት ብቻ ከታወቃችሁ ሰዎች እናንተ ጋር ሲሆኑ የሆነ ጭንቀት ስለሚሰማቸው እናንተ ላይ ለጉዳይ እንጂ አብሮ ለማሳለፍ የማይመርጧችሁ ትሆናላችሁ። ስለዚህ ነፃ ሁኑ። መሳቅ፣ መጫወት አትፍሩ። ለቀልድ የምትፈሩ ሰዎች አትሆኑ። ቀልዱ፣ ቀለል በሉ። ሁልጊዜም በፕሮቶኮል ልብስ ብቻ አትታዩ። ከአለባበስ ከአመጋገብ ጀምሮ አንዳንድ ጊዜ ዝቅ በሉ። ቀላሉን የህይወት ስታይል ተለማመዱ። ቋንቋችሁን ሁሉ ቀለል አድርጉ። ለቀልድ፣ ለሳቅ፣ ለጫውታ በሰዎች ዘንድ አትፈሩ። ሰዎች እናንተ ጋር ለሚሳሳቱት ለሳቅም ሆነ ለቀልዳቸው ከእናንተ ዘንድ ትዝብትን የሚያተርፉ የሚመስል ስሜት እንዳይሰማቸው አድርጉ። ለብዙ ነገር ተመቹ። ይህ ነፃ መሆን በሰዎች ዘንድ ተወዳጅና ተፈላጊ ከሚያደርጋችሁ ባህሪዎች ውስጥ ሁለተኛው ነው። ሶስተኛ ሞካሪ ሁኑ። ይህ ጸባይ ብዙዎች እናንተን ካጠገባቸው ለማድረግ ብዙ የሚተጉለት ጸባይ ነው። ሞካሪ መሆን ተወዳጅ ከሚያደርጋችሁ ባህሪ መካከል በሶስተኛነት የምናነሳው ነው። ይህንን ባህሪ መገንባት በእርግጥም ኃላፊነትን ከመውሰድ ጋር በቀጥታ ይገናኛል። ግን ሞካሪ መሆን ማለት ምናልባትም ባልተረጋገጠ ሐሳብ ወይም በአዲስ ነገር ላይ በድፍረት ኃላፊነትን ወስዶ መሞከር ነው። ሁልጊዜም በተለመደው መንገድ መኖርን አስወግዱ። ለአዲስ ነገር አይምሯችሁን ክፍት አድርጉ። አዲስ ሐሳብ፣ አዲስ መንገድን በመሞከር የሚመጣውን ኪሳራም ሆነ ውድቀት፣ ስኬትም ሆነ ማሸነፍ ለመቀናጀት አይምሯችሁን፣ ስነ ልቦናችሁን አብቁ። ሁሌም በሰዎች ዘንድ አዲስ ሐሳብ አለ፣ ግን በተግባርና በሐሳብ መካከል ያለውን ድልድይ ማፍረስ የጥቂቶች ብቻ ነው። ይህ ባህሪ ካላችሁ ሰዎች ወደ እናንተ ይሰበሰባሉ። ተቀጥራችሁ የምትሰሩ እንኳን ብትሆኑ የአለቃችሁ ህልውና ግን በእናንተ እጅ ላይ ይወድቃል። ምድር ላይ ሁሉም ለሚሞክር ሰው የያዘው ስድብም አድናቆትም አለው። እውነታው ግን ስድቡም ሆነ አድናቆቱ በሜዳው መሃል ለሚጫወተው ነው። በሌላ አማርኛ ትኩረት ሁሉ ወደ እናንተ ነው። ለስድቡም ሆነ ለአድናቆቱ እናንተን መከተልና መመልከት ያስፈልጋል። ስለዚህ በዚህም በዚያም ሞካሪ ሰዎች ተፈላጊ ናቸው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ውስጥ ሶስተኛውን አሟልታችኋል ማለት ነው። አራተኛ ጠባቂ ሆኖ ወይም ፕሮቴክተር። ሰው ሁሉ የደህንነት ችግር አለበት። እንደውም በጥናት የሰው ልጅ ከመሰረታዊ ፍላጎቱ ከተሟላ በቀጥታ የሚያስበው የደህንነቱን ጉዳይ ነው ይባላል። ታዲያ ሰዎች ሰውን የሚፈልጉት በክፍተታቸው እንደመሆኑ መጠን እናንተ ጠባቂ በመሆን ክፍተታቸውን ሙሉ ልታደርጉላቸው ትችላላችሁ። የማወራው ስለ ጉልበት ወይም በአካላዊ ፍሬጣሜ ሰዎችን ስለመጠበቅ አይደለም። ነገር ግን ሰዎች ለሚስጥራቸው፣ ስለ እነርሱ ደህንነት፣ ስለ ሁሉ ነገራቸው ተጠንቀቁ ወይም ጠብቁላቸው። ለአለቃችሁ ስራው እንዳይሰረቅ ወይም በሌላ እንዳይኮረጅ እንደምትተጉ አሳዩት። ለጓደኞቻችሁ ስለ እነርሱ ኑሮ እንደምትጨነቁ ወይም እነርሱ ላይ ከሚቃጣው ጥቃት እንደምትጠብቋቸው አሳዩአቸው። ይህ ባህሪ ካላችሁ መቼም የማትፈለጉበት ምክንያት የለም። ምክንያቱም ትልቁ የሰው ክፍተትን መሙላት ስለቻላችሁ። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል አራተኛውን አሟልታችኋል ማለት ነው። አምስተኛ ይቅርታ ልመዱ። ይህ እስካሁን ካነሳናቸው ሁሉ ለየት ባለ መልኩ ልትመለከቱት የሚገባ ባህሪ ነው። እስቲ ራሳችሁን ጠይቁ። በይቅርታ የምታውቁትን ሰው ምን ያህል ቦታ ትሰጡታላችሁ? ወይም ምን ያህል ትፈልጉታላችሁ?
ይህ መልሱ ግልጽ ነው። ይቅርታ የታላቅ ሰው ባህሪ ስለሆነ ይቅርታን የሚያደርግና የሚጠይቃችሁን ሰው በልዩ መንገድ ታስተናግዱታላችሁ። ይቅርታን ስንመለከት በሁለት መንገድ ማየት ይኖርብናል። ያም የመጀመሪያው ማድረግ ሲሆን ሁለተኛው ደግሞ መጠየቅ ነው። ስታጠፉ ይቅርታ ማለትን አትፍሩ። ሰዎች ሰው በመሆናችን ከጥፋት ነፃ መሆን አንችልም። ከስህተታችን በላይ ለሰዎች የሚያመው በጥፋታችን ላይ እንዳላጠፋን መሆን ወይም ድርቅ ችክ ማለት ነው። ሰው አጥፍቶ ይቅርታን ከጠየቀ ከዛ በኋላ ሊያደርገው የሚችለው ወይም የሚጠበቅበት ነገር የለም። በተመሳሳዩ ደግሞ እኛም ይቅር መባልን በምንፈልግበት ልክ ሌሎችን እንደኛ ሰው መሆናቸውን ወይም መሳሳታቸውን አምነን ይቅርታ የሚያደርግ ልብ ሊኖረን ይገባል። የኛ ጥፋት ብቻ ሳናውቅ ወይም ተሳስተን ሆኖ የሌሎች ስህተት ብቻ ሆን ተብሎ በኢላማ ወይም መሳሳት ሳይገባቸው የተሳሳቱ አድርገን አንቁጠር። በቃ ሰዎች መሆናችንን ስለምናምን በተመሳሳይ መሳሳትም ወይም ማጥፋት ደግሞ የሰውነት ባህሪ መሆኑን ተረተን በይቅርታ መመለስን ወይም ይቅርታ ማድረግን የህይወት ዘይቤ ልናደርገው ይገባል። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት አምስተኛውን አሟልታችኋል ማለት ነው። ስድስተኛ ፈራጅ አለመሆን ነው። ይህ ድንቅ ባህሪ ከላይ ካነሳነው ሐሳብ ጋር በቀጥታ የሚሄድ ሲሆን ሰው በህይወት ገጠመኙ ምንም ሊገጥመውና ምንም ሊያሳልፍ ወይም ሊያደርግ እንደሚችል ማመን ነው። ታዲያኛ በዛ ሰው ቦታ እስካልሆንን ድረስ ያ ሰው የወሰነውን ስላለመወሰናችን ዋስትና የለንም። ስለዚህ በሰዎች ህይወት ላይ በሰማነው ወይም ባየነው መፍረድ ማቆም ይኖርብናል ማለት ነው። ሰዎች አጠገቡ ሲሆኑ ኩነኔ ወይም ኃጢአተኛ እንደሆኑ እንዲሰማቸው ከሚያደርግ ሰው ይርቃሉ። ስራቸውን እየመዘነ ከሚከሳቸው ሰው ጋር አብሮ ማሳለፍን አይወዱም። ስለዚህ በሰዎች ዘንድ ተፈላጊ ለመሆን በትክክል ማዳበር ካሉብን ባህሪዎች መካከል ስድስተኛው ፈራጅ አለመሆን ነው ማለት ነው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ስድስተኛውን አሟልታችኋል ማለት ነው። ሰባተኛው የስሜት ብልህነት ነው። የስሜት ብስለት ከሰዎች ጋር ለምንፈጥራቸው የትኛውም ግንኙነቶች በጣም አስፈላጊ ነው። እንደውም ታዋቂው ቢሊዮነር አንድ ጊዜ እንዲህ ብሎ ነበር፣ ሰዎች ስለ አይኪው በጣም ያወራሉ፣ በዚህ ዘመን ግን ከአይኪው በላይ ኢኪው ዋጋ አለው ሲል ተናግሯል። ኢኪው ማለት ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት ማለት ነው። ስለዚህ ሰዎች በስራ ቦታ፣ በቢዝነስ፣ በቤተሰብ መሃል ተመራጭ የሚያደርጋቸው የስሜት ብልህነት ነው። የስሜት ብልህነት ማለት በእነርሱ ላይ የሚፈጠረውን የትኛውንም አይነት ቀውስ ሆነ ደስታ የሚያስተናግዱበት መንገድ ነው። የስሜት ብስለት ሲኖራችሁ የጀመራችሁትን ጥረት ለምን ውጤት አልሰጠኝም ብላችሁ አታቆሙም። የስሜት ብስለት 4 ደረጃዎች አሉት። የመጀመሪያው ራስን መረዳት ነው። የራስን ስሜት ማወቅ ነው። ለምንድን ነው ስሜታችሁ ቶሎ ቶሎ የሚለዋወጠው? የሚሰማችሁ ስሜት መንስኤው ወይም ለምን እንደተፈጠረ ታውቁታላችሁ? አሁን ምን እየተሰማችሁ እንዳለ መግለጽ ትችላላችሁ? ይህን ጥያቄ መመለስ ከቻላችሁ ራሳችሁን ትረዳላችሁ ማለት ነው። ሁለተኛው የስሜት ብስለት ደረጃ ራስን መቆጣጠር ነው። የስሜታችሁ ሪሞት ያለው ማን ጋር ነው? ሰዎች በሚናገሩት ወይም በሁኔታዎች መለዋወጥ ምክንያት ስሜታችሁ ይለዋወጣል? እንደዛ ከሆነ የስሜታችሁ ሪሞት ሌላ ጋር ነው። ሶስተኛ ሰዎችን መረዳት ነው። ሰዎች ምን ሊፈልጉ እንደሚችሉ ከሁኔታው ከስሜታቸው ፊታቸውን በማንበብ ቀድማችሁ መረዳት ከቻላችሁ የስሜት ብልህነት አላችሁ ማለት ነው። ሰዎች ከንግግራቸው በላይ ጥልቅ ፍላጎታቸውን በሚረዳቸው ሰው ይማረካሉ። አራተኛው ምርጥ ግንኙነት መፍጠር ነው። ይሄ የስሜት ብስለታችሁን ሊያረጋግጡ ከሚችሉ ዋነኛው ባህሪ ነው። ስሜታችሁን የምትቆጣጠሩ ከሆነና ሰዎችን የምትረዱ ከሆነ ይህ ቀላል ነው። ሰዎችን በቀላሉ ወደ እናንተ መሳብ ትችላላችሁ። ስለዚህ የስሜት ብስለት ካላችሁ ከተፈላጊ ሰዎች ጸባዮች መካከል ሰባተኛውን አሟልታችኋል ማለት ነው። ስምንተኛ ዲሲፕሊን። ስለዚህ ባህሪ አብዛኞቻችን እናውቃለን። ነገር ግን በሀገርም ደረጃም እንደ ሕዝብም አብዛኛው ላይ ያለ ስንፍና ነው። ይህ ነገሮችን እስከ መጨረሻው ታግሶ በትጋት የማድረግ ጥበብ ሲሆን እስቲ አስተውሉ። እናንተ እንኳን አጠገባችሁ ልታደርጓቸውና ልታምኗቸው አብረዋችሁ እንዲሰሩ የምትፈልጓቸው ሰዎች ምን አይነት ናቸው? በእርግጠኝነት ከአንድ ወር በፊት የሰጣችሁትን ስራ 2 ቀን ሲቀረው ጀምሮ ከሚያልከሰክሰው ሰው ይልቅ በ100 እጥፍ
አንድ ወር ሙሉ በትንሹ ተጠንቅቆ ሲሰራ የነበረውን ሰው ነው የምትመርጡት። ያ ማለት ዲሲፕሊን ነው። በአንድ ቀን ጂም ሰውነት መገንባት አይቻልም። በአንድ ቀን ምግብ ሰውነት አይወፍርም። ሁሉም ድግግሞሽን ይፈልጋል። ድግግሞሽ ደግሞ ትጋትንና ጽናትን ይጠይቃል። ለዚህ ነው ዲሲፕሊን ያለው ሰው ስፖርት እሰራለሁ ባይልም ይታወቃል፣ ሰውነቱ ይናገራል። ሰነፍ ሰው ግን በወር 2 እና 3 እየገባ በሰውነቱ ሳይሆን በንግግር ስፖርት መስራቱን ያሳውጃል። ተፈላጊው ሰውና ተአማኒው ሰው ግን ግልጽ ነው። ህይወት አጭር ርቀት ሩጫ አይደለችም፣ ረጅም ማራቶን ነው። ማራቶንን ደግሞ የሚያሸንፈው ትንፋሽ ያለው ትዕግስትና ጽናትን የተሞላ ሰው ነው። ስኬት ከ100 ቢታረም 90% ዲሲፕሊን ነው። ሁላችንም የምናውቀው አንድ እውነታ አለ፣ ጠንክሮ መስራት ከተሰጦ እንደሚበልጥ። ግን ሁሌም ተሰጦና ጠንክሮ መስራት ከተደመረ ከሁሉም ይበልጣል። ግን አስታውሱ፣ በልጅነታችን የተነገረን የጥንቸልና የኤሊዋ ታሪክ ምን ይመስላችኋል? ኤሊዋ እንዴት አሸነፈች? መልሱም አጭርና ግልጽ ነው፣ ዲሲፕሊን። ዲሲፕሊን ማለት ሁሌም እናንተን የሚፈልገው ቦታ ላይ መገኘት፣ በቀን ማድረግ ያለባችሁን ነገር ማድረግ ነው። ስፖርት ሰራለሁ ካላችሁ መስራት፣ ጠዋት እነሳለሁ ካላችሁ መነሳት፣ አጠናለሁ አነባለሁ ካላችሁ በቃ ያንን ማድረግ ነው። ለራሳችሁ ቃል ታማኝ መሆን ነው። ደበረኝ፣ ደስ አለኝ፣ ሙድ አይደለም የሚባል ነገር የለም። ሁኔታዎች ደስ ላይሉ ይችላሉ። ስሜቶች በቅስፈት ይለዋወጣሉ። እናንተ ግን በጽናት መቀጠል ብቻ ነው የሚጠበቅባችሁ። ስኬታማ የምትሉት ሰው እዛ የደረሰው ሁሌም ደስ ብሎት ይመስላችኋል? ሁሌም ሙዱ የማይረበሽ ይመስላችኋል? ነገር ግን ለጊዜያዊ ስሜቱ የወደፊት ህይወቱ ላይ ስለማይቀልድ ነው። የዲሲፕሊን ተቃራኒ ስንፍና ነው። ስንፍና ማለት ደግሞ ቀስ በቀስ በጆሮ መጥቶ የዛሬ ተግባሮቻችሁን ነገና በኋላ ልታደርጉት እንደምትችሉ የሚያሳምናችሁ ትልቅ በሽታ ነው። የስንፍና ደባሪው ነገር አታድርጉ ሳይሆን በኋላ ወይም ነገ አድርጉ ማለቱ ነው። ስለዚህ ዛሬ ቁርጡን ወቁ። የምትፈልጉት ነገር በድንገት ከሰማይ አይወርድም። የእናንተ ጥረትና ላብን ይፈልጋል። እኔ ብዙ ሰዎችን አውቃለሁ። ሁሉም ባለ ትልልቅ ህልምና ባለ ራዕይ ናቸው። ነገ መድረስ የሚፈልጉበት ትልልቅ ቦታ አለ። ነገር ግን እስከ ዛሬ ከመፈለግ በቀር ለዛ ምን አድርጋችኋል ስትሏቸው ሰበብን ይደረድራሉ። የሰው ልጅ ደግሞ ከፈለገ ሰበበኛ፣ ከፈለገ ደግሞ ተአምረኛ ነው ይባላል። በእጃቸው ካለው ህልም ይልቅ የዛሬ ምክንያታቸውን ያስቀደሙ ሰዎች ህይወታቸው ላይ ድንገተኛ ለውጥን የሚጠብቁ ናቸው። እድልን የሚጠብቁ ናቸው። እንደ ዲቪ እንደ ሎተሪ አይነት ነገርን ማለት ነው። ነገር ግን ትክክለኛ ባለ ራዕይ እድልን የሚጠብቅ ሳይሆን የሚፈጥረው ነው። ስለዚህ ዛሬ ራሳችሁን ልክ እንደ ወታደር አሰልጥኑ። ትልቁ ዲሲፕሊን ያለው በወታደሮች ዘንድ ነው ይባላል። ሁሌም ዝግጁ ናቸው። ለስልቹነትና ለስንፍና ቦታ አይሰጡም። ምክንያቱም እያንዳንዱ ስንፍናና ስልቹነት ነገ ህይወታቸውን እንደሚያስከፍላቸው ያውቃሉ። ያው ሲወራ ቀላል ይመስላል፣ መኖሩ ግን ከባድ ነው። ስለዚህ እንዴት ዲሲፕሊንን እንገንባ ካልን ደግሞ አንደኛ የምትፈልጉትን ነገር ለይታችሁ ወቁ። ሁለተኛ ለምን እንደፈለጋችሁት ለይታችሁ ወቁ። ሶስተኛ ያንን ነገር እንዳታደርጉ የሚጎታታችሁን ነገር አስወግዱ። አራተኛ ለውጣችሁን ተመልከቱ። ባጭሩ በምሳሌ ስናደርገው ጠዋት መነሳት ብትፈልጉ ለምን ጠዋት መነሳት ፈለጋችሁ የሚለውን ራስን መጠየቅ ነው። ምናልባትም ለስፖርት፣ ለመጸለይ፣ ለምንም ሊሆን ይችላል። በመቀጠል ጠዋት እንዳትነሱ የሚያደርጋችሁ ምን እንደሆነ መለየት። ምናልባት አምሽታችሁ መተኛት ከሆነ አምሽቶ መተኛት ማቆም ወይም ማስወገድ ነው። በመጨረሻም በጠዋት በመነሳታችሁ ምክንያት በዛሽ ሰዓት ያገኛችሁትን ትርፍ በህይወታችሁ ላይ የመጣውን ለውጥ ማስተዋል ነው። ያኔ ሳታስቡት ዲሲፕሊንን ትገነባላችሁ። በዚህ ጊዜ ተፈላጊነታችሁ ሲጨምር ትመለከታላችሁ። ከሰዎች ጋር ያላችሁ ግንኙነት ሲጠነክር፣ እንደ ጀግና ሲቆጥራችሁ፣ ከናንተ ጋር ሲሆኑ ሰዎች ፍርሃት ሲወገድላቸው፣ በእናንተ ሲተማመኑና ኃላፊነትን መሸከም እንደምትችሉ ሲያምኑባችሁ ታያላችሁ። ስለዚህ ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 8ኛውን አሟልታችኋል ማለት። 9ኛ ትኩረታችሁን መጠበቅ። ትኩረት ያላቸው ሰዎች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ ተፈላጊ ናቸው። በዙሪያችሁ ያለውን ነገር በሙሉ
ጫጫታ ነው። ሁሉ ነገር እንደሚያስፈልጋችሁ ሊሰማችሁ ይችላል። በጥልቀት ካሰባችሁት ግን ለእናንተ የሚጠቅማችሁ በጣም ጥቂቶቹ ናቸው። ብዙ ጓደኛ ይኖራችኋል። አብዛኞቹ ግን ወይ የልብ ወዳጅ አይደሉም፣ ወይ ጓደኛ ቢሆኑም ባይሆኑም ለእናንተ የሚቀንሱትም ሆነ የሚጨምሩት ነገር የለም። ብዙ ስራ ላይ ተፍ ልትሉ ትችላላችሁ። አብዛኛውን ገቢ የሚያመጡት ግን ሁለቱ ብቻ ይሆናሉ። አይምሮ ሲበተን ብዙ ርቀት መጓዝ ያቅታችኋል። ሰው ወደሚጓዝበት የምትቅበዘበዙ ከሆነ የምትጨብጡትን ነገር ታጣላችሁ። የራሳችሁን መንገድ፣ የራሳችሁን ትኩረት፣ እናንተ አተኩራችሁ የምትመለከቱት ነገር ሊኖራችሁ ይገባል። ምናልባት በብዙ መዋከብ ውስጥ ብቻችሁን መቆም ሊጠበቅባችሁ ይችላል። እናንተን የሚፈልጉ ነገሮች ጥቂት አይደሉም። ነገር ግን እናንተ ስኬታማ ከሆናችሁ አንዱ ላይ ልታተኩሩ ይገባል። ሁለት ያባረረ አንድ አይዝም እንደሚባለው ትኩረቱን የጠበቀና የሚፈልገውን የሚያውቅ ሰው ያ የፈለገውን ነገር ያገኛል። ምናልባት ብዙ ችሎታ ሊኖራችሁ ይችላል። ምናልባት ሩጫም እግር ኳስም ላይ ጎበዝ ትሆኑ ይሆናል። ነገር ግን ሪከርድ መበጠስ፣ ዋንጫውን መውሰድ ከፈለጋችሁ አንዱ ላይ አተኩራችሁ ልትሰሩ ይገባል። የምትናፍቁት ትልቁ ለውጥ ያለው በትኩረታችሁ ውስጥ ነው። ትኩረታችሁ ባለበት ነው ጉልበታችሁን የምታወጡት። ጉልበታችሁ አንድ ነገር ላይ ከፈሰሰ የምታመጡት ለውጥ ተጽዕኖ ቀላል አይደለም። በአራት አቅጣጫ አንድ እርምጃ ብትራመዱ ብዙ አልተጓዛችሁም። በአንድ አቅጣጫ ግን 4 እርምጃ ብትጓዙ ብዙ ርቀት ትሄዳላችሁ። ለውጣችሁ ያስታውቃል። ራሳችሁን ከወከባ ጠብቁ። ጥሩ ስራ እየሰራችሁ እንትኑ ያዋጣል፣ እንትኑ ጥሩ ነው የሚል በሰማችሁ ቁጥር አትወላውሉ። ያላችሁበት ላይ ቆዩ። ያኔ ሰዎች በተጨባጭነታችሁ ይቀናሉ። ስለማትወዛገቡ እምነትን በእናንተ ላይ ያሳድራሉ። ሐሳቡን ቶሎ የሚቀያየርን ሰው ማን ያምነዋል? እሱን ተውት፣ እዚህም እዚያም ነው ይባላል። የተከለውን የሚኮተኩተው በትዕግስት ፍሬውን ይበላል። እዚህም እዚያም የሚተክለው ግን ከፍሬው አይቀምስም፣ ምንም ዘርም አይኖረውም። ምክንያቱም አልኮተኮተም፣ እንዲሁም አልተንከባከበም። ስለዚህ ለፍሬ አይበቃም። እናንተ ግን ትኩረታችሁን ጠብቃችሁ የያዛችሁትን ነገር እስከ መጨረሻው አድርሱ። የማትጨርሱትን አትጀምሩ። ሰዎች የሚሮጡበት ሁሉ የእናንተ ጥሪ አይደለም። ትኩረትን የምትጠብቁ ከሆነ ከተፈላጊ ሰዎች ባህሪያት መካከል 9ኛውን አሟልታችኋል ማለት ነው። 10ኛው ሁሌም ራስን ማስተማር ነው። በኮሌጅና በትምህርት ቤት የምትማሩት አይምሮ ነገሮችን የሚያይበትን መንገድ እንዲቀርጸው ነው። ራሳችሁን የምታስተምሩት ግን በፈለጋችሁት ዘርፍ ላይ ብቁና ተፈላጊ ለመሆን ነው። ብዙ ሰው ዲግሪ ያለው ስራ ግን የለውም። ስራ ያለው ደግሞ በቂ ደሞዝ አያገኝም። ሲቀጥል በአንድ ስራ ላይ በተመሳሳይ ደሞዝ ረጅም ዓመት ያገለግላል። የዚህ ችግር መንስኤው ራስን አለማሻሻል ነው። ከተመረቁ በኋላ እውቀት በቃኝ ማለት፣ አንዳንዴም በአካዳሚው ብቻ እውነተኛ እውቀት አለ ብሎ ማሰብ ነው። የአብዛኛው ድርጅት ካምፓኒ መስራቾች የተማሩ አይደሉም፣ ወይም አንዳንዱ የሚፈልጉትን እውቀት ሲያገኙ ያቋረጡ ናቸው። ምክንያቱም ለወረቀት አይማሩ። ሁሌም ማሰብ ያለባችሁ በተመረቃችሁበት በተማራችሁበት ዘርፍ ላይ የማትሰሩና የማታነቡ እውቀታችሁን የማትከልሱ ከሆናችሁ በ4 እና በ5 ዓመት ውስጥ የተማራችሁትን ትረሳላችሁ። ከዛም ተምሯል ከሚለው ወረቀት በቀር እውቀቱ በእናንተ ዘንድ የለም። ይህ ማለት መሃይምነት ያገረሻል ማለት ነው። ለዚህ ነው ድርጅቶች እንኳን ማስታወቂያ ሲያወጡ በዚህ ዓመት የተመረቀ የሚሉት። ታዲያ ባጭሩ ምን እያልን ነው? ሁልጊዜም ራሳችሁን አስተምሩ፣ አንብቡ፣ አካባቢያችሁን ቃኙ። የምትፈልጉትን አይነት ሰው፣ ልማዱን፣ የሚያዘወትረውን ነገር ተመልከቱ። ጥሩ ነገሮችን አዳምጡ። በየቀኑ ለህልማችሁ የሚጠቅማችሁን በትንሹ አንድ ነገር ወቁ። ራሳችሁን በዚህ ዲሲፕሊን ባሰለጠናችሁ ቁጥር በዛ በሰነጠላችሁት ነገር ላይ ተፈላጊነታችሁ እየጎላ ይመጣል። ሁሌም በተቀመጣችሁበት ወይም በምትሰሩት ስራ ላይ ዕውቀት እየጨመራችሁ ከዘመኑ ጋር ራሳችሁን እያሻሻላችሁ ሂዱ። አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም ይሻላል ይባላል። ስለዚህ ዘወትር ራሳችሁን አስተምሩ፣ አሰልጥኑ። ራሳችሁን ስታስተምሩ ከማወቅ በላይ መረዳት ትጀምራላችሁ። በማወቅና መረዳት መሃል ሰፊ ልዩነት አለ። ማወቅ አይምሮን በመረጃ መሙላት ሲሆን፣ መረዳት ግን ያወቅነውን ነገር ገጣጥሞ አዲስ ነገር ማምጣት መቻል ነው፣ ወይም ለችግሮች መፍትሄን መፍጠር መቻል ነው። ራሳችሁን ይህንን ጠይቁ። መቼ ነው ለመጨረሻ ጊዜ ለህይወቴ የሚጠቅም ነገር ራሴ ላይ ያደረግኩት፣ ለውጥ እንዳመጣ የሚያደርግ ነገር የሰማሁት ወይም ያነበብኩት? ይህንን ስትመልሱ
በማደግ ላይ መሆናችሁን ወይም ማቆማችሁን ማወቅ ትችላላችሁ። ራሳችሁን የማስተማር ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 10ኛውን አሟልታችኋል ማለት። ለዛሬ ያዘጋጀንላችሁ ይህንን ነበረ። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።